ቢፈውሰኝ ቢያድነኝ እንዲሁም በቃል ኪዳኑ ቢጠብቀኝና ቢራዳኝ ገዳሙን አገለግላለሁ። በገዳሙ መዝሙር እሰራለሁ። ብሎም ከተፈወስኩኝ በገዳሙ ስም መልኩሼ መለኩሳለሁ፣ መልኩሼም እኖራለሁ። ከአዲስ አበባ ብዙ ኪሎ ሜትር ተጉዤ የመጣሁት ያው ሙታንሳ ቅዱስ ሚካኤል ማር ገዳም የሚያድን የሚፈውስ መሆኑን ዝናውን ሰምቼ ነው የመጣሁትኝ። ስለዚህ እንደምድን እና በእምነቱ ታሽቼ በጸበሉ በማሩ በጸበሉ ተጠምቄም እንደምድን ተስፋ አለኝ። ብዙ ሰዎች እየዳኑ እየተፈወሱ ነው የሚባል ዝናውን ሰምቼ ስለመጣሁኝ እድናለሁ ብዬ አምኜ እሱን ያመነና እሱን የተማጸነ ስለማይጎዳ በማመን ወደ ደጁ ወደ በዓቱ ቀርቤያለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ብርሃን ዓይንህን ቢያበራልህ እንደው ምንድነው መጀመሪያ ማየት የምትወደው የምትፈልገው? አዎ የቅዱስ ሚካኤል ስዕል ማየት እናፍቃለሁ። ከዛም በመቀጠል ዋናነት ያው የተለያዩ የሚንቀሳቀሱ ዛፎችን እንዲሁም ሰዎች እንዲሁ በግምት የሚነግሩኝን ይሄ ነጭ ቀለም ነው፣ ይሄ ቢጫ ቀለም ነው እያሉ የሚነግሩኝን በእርግጠኝነት ጥሩ በሆነ የቦገግታ ብርሃን አይቼ ቀለማትንና የሰዎችን ፊት የማውቃቸውን ከዚህም ሆነ ከተወለድኩበት ቦታም ሆነ የማውቃቸውን ሰዎች በማውቃቸው በድምጻቸው ብቻ ሳይሆን በማውቃቸው ሳይን በማውቃቸው እንደማውቃቸው ሆኖ እያየ እንዳያቸው በእውነት ይሄ ትልቅ ምኞቴ ነው። ምክንያቱም በድምጽ ብዙ ጊዜ እንደሚገለጸው ያው ዓይነ ስውራን በድምጽ ነው የሚለዩት። በድምጽ ነው ሰዎቹ መለየት የሚችሉ ወይም ደግሞ በአንዳንድ ጠረን ሽታ ነገር ነው የሚለዩት እየተባለ ይወራል በወሬ ደረጃ። ነገር ግን በብርሃን አይቼ እንደው አንተ እንትና ነህ እንዴ ብሎ በግልጽ ያንን ሰው በደንብ አይቼ እዚህ ሙታንሳ ቅዱስ ሚካኤል ማር ገዳም ድኜን ይህንን ምስክርነት እንደምሰጥ እርግጠኛ ነኝ። ምክንያቱም ቅርብም ስለሆነ የሚያውቁኝም አካባቢ በዚሁ ያሉ ስለሆኑ ይሄም ታምራዊ ነገር በግልጽ የሚያሳየኝ ነው የሚሆነው ብዬ ነው የማስበው።